መጣችሁ ይህን ኮምፓሪዥን እንሰራለን። እስከ መጨረሻ እንድትከታተሉ በአክብሮት ጠይቂያችኋለሁ። መልካም ሶሉሽን ይህ ኮምፓሪዥን 5 ፓወር ኦፍ 3 ቨርሰስ 6 ፓወር ኦፍ 2 አሁን እንግዲህ ከሁለቱ ከዚህኛውና ከዚህኛው የቱ እንደሚበልጥ ለማወዳደር ምን እናደርጋለን መሰላችሁ? ኤ ብንለው ለምሳሌ ይሄኛው ኤ ቢባል ይሄኛው ደግሞ ቢ ብንለው ኦቨር ቢ ግሬተር ዛን 1 ከሆነ 5 ፓወር ኦፍ 3 ግሬተር ዛን 6 ፓወር ኦፍ 2 ሆነ ማለት ነው። አሊያም ደግሞ ኤ ኦቨር ቢ ለዛን 1 ከሆነ ደግሞ 5 ፓወር ኦፍ 3 ለዛን 6 ፓወር ኦፍ 2 ሆነ ማለት ነው። ስለዚህ እኛ የምንፈልገው ይሄኛው መምጣቱን አለበለዚያም ደግሞ ይሄኛው መሆኑን ቼክ ማድረግ ነው ማለት ነው። ይህንን ለማረጋገጥ ምን እናደርጋለን? 555 ፓወር ኦፍ 336 ሲካፈል ለ666 ፓወር ኦፍ 2 እናደርገዋለን ማለት ነው። ይህን ለማወዳደር which is equal to ቤዛቸውን ወደ አንድ ተመሳሳይ ቁጥር እንቀይራለን። የዚህኛውን ስንወስድ ለምሳሌ 5 ሲባዛ 1 ፓወር ኦፍ 3 ይመጣል ማለት ነው። ሲካፈል ይሄኛው ደግሞ 6 ታይምስ 1 ፓወር 2 ሆነ ማለት ነው። እዛ እኩል ይሆናል ኤ ታይምስ ቢ ሆል ኤም ማለት ኤ ዘ ፓወር ኦፍ ኤም ሲባዛ ቢ ዘ ፓወር ኦፍ ኤም ማለት ነው። ስለዚህ 5 ፓወር ኦፍ 3 ታይምስ 1 ታይምስ 3 ነው። በተመሳሳይ ቤዙን 2 ታይምስ 1 ፓወር ኦፍ 2 ይመጣል ማለት ነው። ስለዚህ ኮምፓሪሽን ደግሞ ምን ይሆናል? 5 ፓወር ኦፍ 3 ኦቨር 6 2 ታይምስ ብለን ይሄኛውን ፎርም ደግሞ ብቻውን ስናስቀምጠው 1 ፓወር ኦፍ 3 ይመጣል። ሲካፈል ይሄኛው 1 ፓወር ኦፍ 2 መጣ ማለት ነው። ከዛ እዚህ ጋር ምን አለ? ኤ ዘ ፓወር ኦፍ ኤም ኦቨር ኤ ዘ ፓወር ኦፍ ኤን ማለት እኩል ይሆናል ኤ ዘ ፓወር ኦፍ ኤም ማይነስ ኤን ማለት ነው። ስለዚህ 111 ስለዚህ ከዚህኛው ላይ ይሄኛውን መቀነስ ይሆናል ማለት ነው። እኩል ይሆናል 5 ፓወር ኦፍ 3 ዲቫይደድ 6 ፓወር ኦፍ 222 ታይም 111 ፓወር ኦፍ 3 ማይነስ 2 ይመጣል ማለት ነው። ኢኳል ቱ 5 ኦቨር 6 ታይምስ 1 ፓወር ኦፍ ሲቀነስ 1 ሆነ ማለት ነው። ከዛ ምን እናደርጋለን? ይሄኛውን ፓወር እና ይሄኛውን ፓወር ወደ ተመሳሳይ መከፋፈል ይጠበቅብናል። ይሄ ማለት 5 ፓወር ኦፍ
ስሪ ታይምስ ዋን ዋን ዋንን ብናደርገው ከዚህኛው ጋራ ሲሚላር የሆነ ፕሮዳክት ይሰጠናል ማለት ነው። ይሄኛውንም በተመሳሳይ 6 ዘ ፓወር ኦፍ እናደርገዋለን 2 ሲባዛ አንድ እናደርገው አሁንም ከ6 ዘ ፓወር ኦፍ ቱ ጋራ ተመሳሳይ ፕሮዳክት ይሰጠናል ሲባዛ 111 ፓወር ኦፍ 111 ይመጣል። ከዛም ምን አለ ኤ ዘ ፓወር ኦፍ ኤን ማለት እኩል ይሆናል ኤ ዘ ፓወር ኦፍ ኤም ሆል ኤን ማለት ነው። ይህ ስለሚሆነው ምን እናደርጋለን 5 ፓወር ኦፍ 3 ቅንፍ እንከፍትና እንዘጋለን 111 ይሄ በዚህ መባዛት ስለሚችል ሲካፈል አሁንም እዚህ በተመሳሳይ 6 ዘ ፓወር ኦፍ 2 ፓወር ኦፍ 111 ታይምስ 111 ፓወር ኦፍ 111 ስለዚህ ይሄኛው ማለት ደግሞ 5 ሲባዛ 5 ፓወር ኦፍ 111 ኦቨር 6 ስኩዌር ማለት ደግሞ 6 ሲባዛ 6 እንደማለት ነው። ፓወር ኦፍ 11 ሲባዛ 11 ፓወር ኦፍ 111 5 ታይምስ 5 25 ሲባዛ በ5 125 the whole the power of 111 divided by 6 times 6 36 power of 111 times 111 power of 111 ከዛስ ምን ይመጣል? ከዛም በኋላ ምን እናደርጋለን? ይሄኛውና ይሄኛው ማባዛት ነው አይደለ? ማባዛት ስለሆነ ኤ ታይምስ ኤ ፓወር ኦፍ ኤም ሚንስ 6m ኤ ታይምስ 11 ማለት ደግሞ ቢ እንበላትና ፓወር ኦፍ ኤም ከተባለ እኩል ይሆናል ኤ ታይምስ ቢ ፓወር ኦፍ ኤም ነው ኢኳል ቱ 125 times is 111 the whole the power of 111 ሲካፈል 36 power of 111 ኢኳል ቱ ይሄኛው ሲባዛ ስንት ይመጣል? ይሄኛው ሲባዛ ስንት ይመጣል? 13875 ይመጣል። 125 ሲባዛ 111 ሲካፈል 36 the whole the power of this is similar then 111 ይሄ ምንድነው? ፋይናል አንሰራችን ነው ማለት ነው። አንሰር ዜን ኮምፔር ስናደርግ ይሄኛው ቁጥር ግሬተር ዛን ከዚህኛው ዜን ለዛን ዋን ሆነ ማለት ነው። ፕሮዳክታችን ማነው? ግሬተር ዛን ዋን ከሆነ ዶሚኔተር ወይም ኦር ይሄኛው ዝጋ ላይ ስንሰጥ መጀመሪያ ይሄኛው ግሬተር ዛን ሆነ ማለት ነው። ዋን ሆነ። ስለዚህ አንሰራችን ቶታሊ አንሰር 555 ፓወር ኦፍ 3 ግሬተር ዛን 6 ፓወር ኦፍ ቶታል አንሰር። Goodbye everyone. Thank you.